እጆች እና የሚሰሩ እጆች የሚሰሩትን እጆች የሚሰሩ እጆች ያስፈልጉናል። ጥበብ በራሷ ስራ ነች። እንደገና ደግሞ የሚሰራን ስራም ደግሞ አብሳሪም አነሳሽም ቀስቃሽም ነች። ትልልቅ የሙዚቃና የፊልም ኢንዱስትሪዎች ምንድነው የሚያስተላልፉት ነገር? በጣም የሚያስደነግጠኝ አንድ ቃል አለ። ሰነፍ በቤቱ ተቀምጦ አንበሳ በደጅ አለ ይላል። ቢሊየነር 100 ሚሊዮን ውስጥ የገቡ ሊስትሮ ጉልት ቸርቻሪ የነበሩ ሰዎችን እንዴት ሆናችሁ አደጋችሁ? ሊሰራ የማይወድ አይብላ የሚለውን ነው ሰው ጭንቅላቱ ላይ በጣም መጻፍ ያለበት። ባለፉት 2-3 ዓመታት ደግሞ በዚሁ ከተማ ውስጥ የመጡትን የሥራ ባህል ደግሞ ለውጦችን ስናይ ከስንዴ ልመና የገላገለን የሚሰራ እጅ ነው። ኢኮኖሚክ ሉዓላዊነት ያስፈልገናል። ዓለም እየሄደ ባለበት ፔስ መሄድ እንዳንችል ስላደረገን መፍጠን ይኖርብናል። መስራት መፍጠን ይጠይቃል ሲባል ዝም ብሎ ለመፍጠን የሚደረግ ኢንትረስት ቆይ ዓለም 4 ኢንዱስትሪ አብዮት ሲያሳልፍ ኢትዮጵያ አታውቅም። የተነሱ ሐሳቦችን ድጋሚ አልደግማቸውም። በጣም ግልጽና በጣም ባጭሩ የቀረቡ ሐሳቦች ስለሆኑ ጥያቄም አልበዛባቸው ለመወያያ ነጥብ አቅራቢዎች ለነበሩ የመዝጊያ ሐሳቦች እንዲሆን ነው። ግን በዚህ ውስጥ ነው የተገነዘብኩት። ኢትዮጵያዊ ጥበብ ሆይ ወዴት ነሽ? ኢትዮጵያዊ ሚዲያ እና ጋዜጠኝነት ወዴት ነህ? ሀገራዊ ጉዳይ ነው የምናወራው ተብሎ ተመጣ። ሀገራዊ ጉዳይ ከሆነ የምናወራው ሀገር የሚቆመው ደግሞ በበርካታ ተቋማት በበርካታ ዜጎች ላይና ሐሳብ አማካኝነት ነው የሚለውን ሐሳብ ደግሞ ከመጀመሪያ ጀምሮ ስናወራው የነበረው ነው። እስካሁን የመጣንበት መንገድ እስካሁን ድረስ አመጣን። የለንም ያልነው ነገር የለም። ከማንም ሀገር በፊት ቀድመን ጥበብን አክብረን ጥበብ አክብረን እዚህ ደርሰናል። ግን አሁን የጎደለን ነገር አለ። እዚህ አልተካካድንም፣ ተስማምተናል። የጎደሉትን ለመሙላት ያሉ እድሎችን ለመጠቀም የምንሄድበትን ፍጥነት ላይ የተነሱ ሐሳቦች ላይ በሴንስ ኦፍ አርጀንሲ በጊዜ የለንም መንፈስ የምንሰራበት እንጂ ዋላ አደር ብለን ቆይ እናውራበት ምንለው ጊዜ ላይ አይደለንም። ዓለም በዚህ ላይ አይደለም ያደለችው። አስቻይ ሁኔታዎች ደግሞ እያየን ነው። በከተማዋ ላይ የሚገርሙ ልማቶችን የአተያይ ለውጥ ሲመጣ የሚሰሩ እጆች ሲመጡ ምን እንደሆነ ከዚህ በፊት የነበረ ነገር በሌላ አይነት አተያይ ሲታይ ምን እንደተፈጠረ እያየን እየሰራን እየበላንበት ነው። እየኖርን ሀገር እያሳየን ነው። በቅርቡ እንኳን ኦዳ አዋርድን ብናይ እኛው ጋር የነበረ ነገር ነው። እንግዲህ አሁን ከዓለም ላይ ብርቅዬ የሚባሉትን ሰዎች በማምጣት አገር በቀል የሆነ የጥበብ ስራ ምን ያህል ደግሞ አገር እየሸጠ ምን ያህል አገር እያስተዋወቀ እንደሆነ ማየት የቻልንበት ነው። የትናንትና ምሳሌ ነውና መልሼ ለእናንተ እድሉን ልስጥና የቤት ስራዎቻችንን ተከፋፍለን እንዴት ነገ ዛሬ ሳንል ወደ ምንፈልገው ፍጥነት ወደ ምንፈልገው የሚመጥነን ቦታ እንድረስ ነው። ከመጀመሪያው ከአቶ ሰርጸ ልጀምር። በጣም አመሰግናለሁ። ቆንጆ መድረክ ነበረ። በጣም ያልነው ሐሳብ ሁላችሁም ውስጥ በተለያየ ስሜት ከፍ ብሎ ደግሞ መነሳቱ ምሳሌዎች መጨመራቸው ሀገር የጋራችን በመሆኗም ደግሞ እሷን ከፍ ልናደርግ የምንችልበት የራሳችንም ህይወት ላይ ትርጉም ያለው ለውጥ በምናመጣበት መልኩ ጥበብም ዋጋ ህይወታችን ውስጥ እኛ ፈለግንም አልፈለግንም ህይወታችንን የከበበ አንድ አካል በመሆኑ ልንበይነው እንደገና ደግሞ ልንፈትሸው ይገባል የሚለውን ሐሳብ በደንብ ስለተጋራችሁት በጣም ደስ ይለኛል። እኔ ዶክተር ሚኤሳ ያነሱትን አንድ ትልቅ ጉዳይ እንደማጠቃለያ ልውሰደውና እሱ ላይ ብቻ ሐሳብ ልስጥ። በሀገር አንድነት አጽንቶ በማቆየት በኩል ስነ ጥበብ የዋለውን ውለታ እናንሳ ብለን ብንጀምር እናንተ የምትሰጡት ምሳሌ በጣም የበዛ ነው የሚሆነው። ራሱም ዘውግ ሆኗል እኮ ሽለላ፣ ፉከራ፣ ቀረርቶ የሚባል አገር ተጠብቆ የቆመበት የጥበብ ፎርም አለ። ይሄ ብቻ ይበቃዋል ለመታወሻው። ይሄን ስሜት ስንሰማ አገር በምን አይነት ሁኔታ ይሄን ሉዓላዊነት ጠብቃ እንደኖረች የተከፈለውን ደም ሁሉ መታወሻና ሐውልት የሚሰጠው ይሄ ፎርም ሆኖ እናገኘዋለን። ይሄ ትልቅ መታወሻው። በዚሁ ልክ ግን እንደው ደግሞ ወደ ስራ
ወደ እውቀት ጥበብ ራሱ ደግሞ አገርን ያስፈልገዋልና ይሄን በሚመለከትስ ምን ያህል ድጋፍ ይዛ ቆማለች ካል ቅድም ፕሮፌሰር በሚገባ ያነሳው በባህላዊ ስራዎቻችን ውስጥ ሄደን ስናየው እንዲህ ያለ ነገሮችን የሚያወድሱ የሚያነቁ የሚያበረታቱ ፎክሎራዊ ቅርሶችን እናገኛለን። በተለይ እርሻን፣ ግብርናን፣ ገበሬን አወድሰው ያገኘናቸው ስራዎች ሀያላን ናቸው፣ ግዙፋን ናቸው። ለሌሎቹ ጉዳዮቻችን ግን እንደዚህ አይነት ሪዝነብል ቀልብ ሰጥተን ብዙ ሰርተናል ማለት አይቻልም። በዚህ በኩል ያለው ሚና ትንሽ የሳሳ ነው። ሚና አልተወጣም የሚል መደምደሚያ ውስጥ መድረስ ሳይሆን በሌሎቹ ላይ በመናየው ሚዛኑ ልክ ከፍ ብሎ ግን አልታየም የሚለውን በጣም መያዝና በዚህ በኩል ያለ ትርጉም ያለው ስራ ለመስራት መነሳሳት በጣም አስፈላጊ ነው። ይሄን ከዚህ መልእክት ማስተላለፍ በጣም አስፈላጊ ይመስለኛል። የዚህም ወግ የዚህም ምሁራዊ ወግ ዋና ጭብጥ ይሄ ነው። ይሄን ማስተላለፍ ነው። ጥበብ በራሷ ስራ ነች፣ ቅድም ፕሮፌሰር እንዳለው። እንደገና ደግሞ የሚሰራን ስራም ደግሞ አብሳሪም አነሳሽም ቀስቃሽም ነች። አዝማሪ የሚል ቃል ሰምታችኋል አይደል? አዝማሪ የሚለውን ቃል ዘመረ፣ አመሰገነ ከሚለው ይወስዱታል። ግን ድምፀ ቀዳዊ በሆነ አተረጓጎም ሲፈቱት ግን የአዝመራ ዳር ጨዋታ ደግሞ ይሉታል። የአዝመራ ዳር ጨዋታ ማለት የሚሰሩ አዝመራ ላይ የሚለፉ ሰዎች አሉ። እነሱን ለማበረታታት አብሮ መሰንቆ ይዞ የሚቆም አለ። በነገራችን ላይ የአዝማሪ ርስት የምትባል ደግሞ 1% ነች መሰለኝ የምትወጣ የቁና ስጦታ አለች። አሁን ወደ ሰሜኑ አካባቢ ብትሄዱ እሷን እንደውም ወደ ጎተራው የከተተ ሰው እህሉ አይባረክም ይባላል። አዝማሪም በዛ የእርሻና የደቦ ስራ ውስጥ ትልቅ ሚና ስላለው እሱ በማወደሱ ምክንያት የሚሰጠው ደግሞ ችሮታው ስጦታው እሷን ሁሉ መደብ አድርገው ይይዟታል። ይሄ እንግዲህ አዝማሪ ራሱ እንኳን በአፐር ክላሱ አወዳሽ ብንለው በሎወር ክላሱ ወይም በፒዛንቱ አካባቢ የነበረው ሚና የማነቃቃት ስራን የማወደስ የስራን የማቀላጠፍ ሚናም ጭምር ይዞ የሰራበት ጉዳይ ሆኖ እናገኘዋለን። ይሄ አንድ በጣም ተወዳጅ የጥበብ ሚና ነው ማለት እንችላለን። ይሄንን ከባህላችን ቅርስ ወስደን ዛሬም ልናደርገው ይገባል። 5 to 9 የሚለውን የዶሊ ፓርተንን ዘፈን ሰምታችሁት ይሆን? በጣም እኮ ኃይለኛ ሙዚቃ አላት። በሌላው ዓለም እንዴት ትርጉም ያለውና እንደውም ለግራሚ ሁሉ ያሳጫት ትልቅ ስራ ነው 5 to 9 የሚል። በእርግጥ በዛ ውስጥ የሴቶች ስራ በደንብ መበረታታት አለበት፣ መደገፍ አለበት የሚል መልእክት ቢኖረውም ስራ የህይወት የኤግዚስተንስ የሰውነት ማረጋገጫ ነው የሚል መልእክት ደግሞ አለው። በጣም ትልቅ ጉዳይ ነው። የዛሬ ስንት ዓመት ልበላችሁ በ50ዎቹ የቁንጅና ውድድር የሚወዳደር ሴት ጠፋ እና ማነቃቃት አስፈለገና ግርማ በየነ እንከን የሌለብሽ ከእግር እስከ ራስሽ ሴትን አስከባሪ እኔ ነኝ ባይማነሽ የሚል ሙዚቃ እንዲሰራ ተደረገ። ያቺ ሙዚቃ የተሰራችው ለማስታወቂያ ነው፣ ሴቶቹ እንዲወጡ። ተራመጅ ወደፊት ውጪ በአደባባይ እንቃወማለን አንቺን በክፉ የሚያይ የሚላል ህዝብ ራሱ አልደግፍም የቁንጅና ውድድርን ካለ እንኳን እኛ እንቃወማለን ይላል ሙዚቃው። በዚህ በጣም ብዙ ሴቶች መተው መነን መጽሔት ላይ ሄዳችሁ ማየት ትችላላችሁ፣ ተወዳደሩ። እንደውም ጭራሽ የመኳንንቱም ልጆች ገቡበት ነገሩ። ዛሬ የቁንጅና ውድድር ምን ላይ እንደደረሰ ታያላችሁ። ግን ከዛች ጉዳይ ጋር የተያያዘ ነው ይሄ ሙዚቃ ብላችሁ ዛሬ ታምኑኛላችሁ? እኔ ምክንያቱም ሙዚቃው በራሱ ከማስታወቂያነት አልፎ ነጥሮ ወደዚህ ስለደረሰ ማለት ነው። እኔም እንደዚህ አይነት ብራንድ የሚሆኑ ሀሳባቸው በጣም መቼም ስንሰማው ገዝፎ እኛን የሚያንጽ የጥበብ ስራዎችን ደግሞ በደንብ ፕሮሞት ማድረግ በዚህ ፕሮግራም ላይ ከሀሳብም በላይ በጣም በመደጋገምም ያስፈልጋል ብዬ አስባለሁ። እንደውም እንደ ሰበዝ እንደ አለላ እንደ አክርማ ጥበብም በየመካከሉ በሁሉም ወጎቻቸው ላይ ቢኖሩ በጣም ጥሩ ውጤት ይፈጥራሉ። ይሄንንም ፕሮሞት ማድረግ አንድ ሀሳቡ ቢሆን የሾው መልካም ውጤት ያመጣል የሚል ሀሳብ ብቻ ለመጨመር ነው። ባላችሁት ላይ ምንም ማለት አልችልም። በጣም ውብ ሀሳቦች ተነስተዋል። እጅግ ከልብ እናመሰግናለን። ዶክተር ዮሐንስ ከሚዲያ አንጻር ያሉ ሀሳቦችን እንዲያነሱልን ሁለተኛውን እድል ለእርሶ ልስጥ። ምንድነው እንደ ማጠቃለያ ማለት የምፈልገው ስራው በጣም ሰፊ መሆኑን ነው። የብዙ
ስቴክሆልደርስን ርብርብ የሚፈልግ ነው። ምክንያቱም ሰፋ ያለ ችግር ነው እንትን ያለ ነው። ምክንያቱም ትውልድ የቀደመው ትውልድ ጥሩ ስራ ሰርቶ ሀገርን ማስረከብ ደረጃ ላይ ደርሷል። ስንፍና ጠል የሆነ ባህል በዚህ በስነ ጥበቡም እንዳየነው አውርሷል። ግን ያንን ሪፕሊኬት ማድረግ የሚችል ትውልድ አፍርተናል ወይ የሚለው ነገር በጣም አጠያያቂ ነው። እንዲሁ በልጅነት ደረጃ እንኳን ብናይ አሁን በእኛ እድሜ ያሉ ሰዎች ህፃን ሆነን እኮ ቤተሰባችን ተጠቅሞብናል በጣም እና የሥራ ባህሉን ከዛው እንትን ብለናል። አሁን እኛ ግን ለልጆቻችን እንደዛ እያደረግን ነው ወይ? ሞር ኦፍ ሶፍት እያደረግናቸው አይደለም ወይ? እነሱ በዛ በፋሚሊው ስራ ውስጥ ኮንትሪቢዩት እንዲያደርጉ እያደረግን ነው ወይ? ሁሉንም እያመቻቸን አይደለም ወይ? ድር ትምህርት ቤት ምልካቸው ሁሉንም ከበር ለማድረግ ወዲያ ወዲህ እየተሯሯጥን አይደለም ወይ? እዛ ውስጥ ራሱ ይሄ ምን እንደሞ ወደፊት ምንድነው የሚያመጣው ነገር የሚለው ብዙ ሊታሰብበት የሚገባ ነገር ነው። ሌላው መታገል ያለብን ነገር ደግሞ ለምሳሌ በአንድ ቤተሰብ ውስጥ አንድ ሰው እንዲሁ ተሳክቶለት ሲወጣ ሌላው በሱ ጀርባ ላይ መንጠልጠሉ ነገር እሱም ትልቅ ያንን ሰው አጎቴ እንዲህ ነው፣ አክስቴ እንዲህ ናት፣ ወንድሜ እንዲህ ነው የሚለውን ነገር ትቶ እያንዳንዱ ሰው በራሱ ያ ሰው የደረሰበትን ቦታ ለመድረስ መጣርንም ጭምር በስነ ጥበቡም ይሁን በሚዲያ ማስረጽ ያስፈልጋል ማለት ነውና እንደዚህ አይነት ነገሮች ብዙ ቢተኮሩባቸው በስፋት ቢሰራባቸው ጥሩ ነው ላለው። ስራ ላይ ያሉ ደግሞ ቅድም ሲነሳ ነበረ ስራውን በስርዓት የማይሰሩ ሰዎች በደንብ ተገቢውን የሆነ ቅጣት መኖር አለበት ማለት ነው። ሰዎች ለሚያጠፉት ጥፋት አካውንቴብል መሆን ስላለባቸው በተለይ ቢሮ ጥሎ የሚጠፉ ደንበኛ ቆሞ እኮ ኮምፒውተር ላይ ፊልም የሚያዩ ሰዎች ያሉበት አይነት ኢንቫይሮንመንት ያለበት ቦታ አለና እንደዚህ አይነት ነገሮችን ሞር በማጋለጥ ሚዲያው መስራት ቢችል ጥሩ ነው ላለው። ነገር ግን ይሄ በጋዜጠኝነትና በስነ ጥበብ ብቻ የሚሰራ አይደለም። በስፋት ሊሰራበት ይፈልጋል፣ ቅንጅት ይፈልጋል። ሚዲያው ግን በተቻለው መጠን ከያቅጣጫው ያለውን ጥሩ መልእክት ሰዎችን ወደ ስራ የሚያስገባ መልእክት ስራ የሚሰሩ ሰዎችን የሚያገናኝ ስራ ላይ ጠንክሮ ቢሰራ ጥሩ ነው። ከተነሱ ሀሳቦች ውስጥ ሁላችንን የሚገዛው ምንድነው? ኢኮኖሚክ ሉዓላዊነት ያስፈልገናል። የዚህ በኢኮኖሚ ራሳችንን መቻል፣ በሌላው ራሳችንን እንችል ሀገር አቆይተን በዛ ግን ወደ ኋላ ቀርተናል። ወደ ኋላ መቅረታችን ደግሞ ዓለም እየሄደ ባለበት ፔስ መሄድ እንዳንችል ስላደረገን መፍጠን ይኖርብናል የሚለውን ነገር ማሰብ። ለዛ መፍጠን ካለብን ደግሞ በጣም ትልቅ ቅንጅት ይፈልጋል። በፍጥነት መበልጸግ የሚለው ነገር በደንብ ሊሰመርበት ይገባል ማለት ነው እና ይሄንን አሁን ስናነሳ ከአንድ ወንድም የተነሳው ምንድነው የኛ ብቻ አይደለም፣ ይሄ የሌሎችም ጫና አለበት። እኛ ቶሎ እንዳንፈጥን፣ እኛ ራሳችንን እንዳንቀይር በተለይ ከምዕራባውያን የሚመጡ ነገሮች አሉ። ምንም እንደብቀው ነገር አይደለም። ኢንዳይሬክት የሆኑ ፊት ለፊት ማናያቸው እኛ ስራ ላይ እንዳናተኩር ሞር እኛን ከስራ ዳይቨርት የሚያደርጉ ነገሮች አሉ። እነሱንም መታገል ያስፈልጋል። እንዲሁ ፊት ለፊት አውጥተን ብዙ ጊዜ አናነሳውም እንጂ አንዳንድ በአሁን ከሀገሪቱ ጋር በጠላትነት የቆሙ አገራት ሲስተማቲክ በሆነ መንገድ እቺ ሀገር ስራ ላይ እንዳታተኩር፣ ራሷን እንዳትለውጥ፣ ሪሶርሶቿን እንዳትጠቀም ለብዙ አመታት አላደረጉም ወይ? ያንን አውቀን በዛ ላይ መስራትም አስፈላጊ ይሆናል ማለት ነውና እያንዳንዱ ሰው ይሄንን ጉዳይ በሚሰማበት ሰዓት እነከሌ ይስሩ እነከሌ ስራ ያምጡ በሚል ሳይሆን እኔ ምን አረኩኝ እኔ ምን ሰራው የሚለው ላይ ቢያተኩር እንትኑ ማስቤዝ ይኖረዋል፣ ኢፌክቱ ኢምፓክቱ ማለት ነውና ያንን ማለት ነው ፈልገው። ፕሮፌሰር እንግዲህ እስካሁን የተነሱት ሁሉ ሀሳቦች አንድ ስም ያላቸው ይመስለኛል እርሶ ጋር ሲመጡ። ምክንያቱም እስካሁን ያለመኖሩ ራሱ ትልቅ ጉዳይ ሆኖ ፖሊሲ የሚባል ነገር ለጥበብ ፖሊሲ ያለመኖሩ እና ደግሞ እሱን የተመለከተ ግን አሁንም
አረፈደም ብሎ ደግሞ እሱ ላይ ጊዜ ማሳለፉ እጅግ ትልቅ ፍቱን ነገር ይመስለኛልና እስካሁን ያልነው ነገር በጣም ብዙ ጠቃሚ የሆኑ ሀሳቦችን ያገኘንበት ምንለው ለምንድን ነው የተግባባንበት አንድ የምንሄድበት ሸለቆ ውስጥ እየጠበበ መጥቶ የሀሳባችን ድምዳሜ ከማይጠቅመን ነገር ለመቆጠብ የሚጠቅመን ነገር ላይ ደግሞ ትኩረት አድርገን የሚመጥነን የሀገር ክብር ላይ ለመድረስና በዳበረ የስራ ባህል ያደገ ምርታማነትን እውን ለማድረግ ጥበብ ያላት ሚና ምንም ጥያቄ ውስጥ የሚገባ ነገር እንዳልሆነ ሚዲያው ያለው ሚና የተበላሸውን ማረም የሚችለው ራሱ ሚዲያው መሆኑን በዓለም አቀፍ ተሞክሮ ጭምር ያየንበት ስለሆነ ለእርሶ እድል ልስጥ። ሁላችሁም ስለሰጣችሁን ሀሳብም ውይይታችንም ስላዳበራችሁ እንደዚሁ አመሰግናለሁ። አንድ ሁለት ትንሽ አዝማሚያዎች የመሰሉኝን ማረም ልበለው አላቅም ማስተካከል አይነት ሀሳብ በተለይ ዶክተር ሀሳብ ሰጥቶበታል። ዶክተር ሜሳ የስራ ባህል እየተሻሻለ ነው። ይሄን መሳት የለብንም። የጎደለንን ነው የምንነጋገረው እንጂ ዛሬ ብትወጡ ሌሊት ብትወጡ የሚሰሩ ሰዎች አሉ መንገድ ላይ። ይሄ ቀደም ይታሰብ ነበር ወይ? ራስ መንገሻ ስዩም የአዲስ አበባ መንገዶች ይሰሩ ነበር ከዛሬ እንግዲህ 60 ዓመት እንደዚህ በፊት ነው እና የአፍሪካ አንድነት ድርጅትን አዲስ አበባ ለመመስረት ሂልተን ሆቴልን እንዲሰሩ ከኤርፖርት ደግሞ አዲስ ኤርፖርት ቦሌ ላይ እንዲሰራ በፊት ሳር ቤት አካባቢ ስለነበረ ሂልተን ሆቴልንና አዲሱን ኤርፖርት የሚያገናኝ አስፋልት እንዲሰሩ ይሄ ሁሉ በአንድ አመት እንዲያልቅ ነው አሳይመንት ተሰጣቸው በጊዜው። እሳቸው ምን አነሱ? አሁን እንግዲህ በአንድ አመት ለማድረስ እነዚህን ሁሉ ፕሮጀክቶች እንዴት እችላለሁ? በቀን 8 ሰዓት ከዛም በታች እየተሰራ እነዚህን ለሚፈለግበት ዓላማ ማድረስ አልችልም ይሉና ሌሊት መስራት የሚባለውን ለመጀመሪያ ጊዜ ያመጣሉ። ሌሊት በመስራቱ ላይ አልነበረም ችግር የገጠማቸው። ነገር ግን መንገዱ ሲያልፍ የባላባቶችን መሬት የተለያዩ ሰዎችን ቤት ማፍረስ ግድ ይላል። ዛሬ ቦሌ ብለን የምንሄድበት መንገድ መኪኖች የሚነዱበት እኛም ለሰው የምናሳየው የሚያምረው መንገድ ለመስራት በብዙ ሰዎች በኩል ማለፍ ነበረበት። እነዛ ባላባቶች ባለመሬቶች ባለርስቶቹ ጉልበት ያላቸው ሰዎች ናቸው። ስለዚህ ምን አደረጉ? እኚህ ሰውዬ ሌሊት እንዳይሰሩ በእምነት አባቶች ተጽዕኖ በሚፈጥሩ ሰዎች ስራ ሰሩባቸው። እኚህ ሰውዬ እኮ ሌሊት የሰይጣን ስራ ነው የሚሰሩት። ሌሊት የሚሰራ እና ሌሊት የሚሄድ አውሬ ብቻ ነው ሰው አይደለም የሚል ትምህርት መማር ጀመረ ሰው። ከዛ በሙሉ የሚሰራላቸው ሰው በሙሉ ወደ ቤቱ ገባ። እንዴ እኛ እንጀራ ለመብላት ነው እንጂ ሰይጣን ስራ ለመስራት እንዴት ሌሊት እንወጣለን? አንፈልግም ብለው ገቡ። ከዛ ላይ ሲቸግራቸው ከሌላ ሀገር ከጠቅላላ ከገጠር አካባቢ ሰዎችን ያመጡና ልክ እነዛ ሰዎች የሰይጣን ስራ መሆኑን ሲሰሙ ደግሞ ሲጠፉባቸው ከሌላ ቦታ ደግሞ ሰራተኛ ያመጣሉ። እነሱ ደግሞ ሲሰሙባቸው ከሌላ ቦታ ያመጣሉ። በዚህ አይነት ጥረት ነው ያን ሂልተን ሆቴል የሚያክል ትልቅ ማስታወሻ እስከ ዛሬም ለህዝብ የሚጠቅም ይሄን መንገድ የሰሩት። ዛሬስ ነው 60 ዓመት 70 ዓመት መተን የተሻሻልን ይመስላችኋል? ስራዎች ሲሰሩ ይሄ የዛሬ 20 ዓመት 30 ዓመት ለልጆቻችን የሚጠቅም ስራ ነው። ከተማ የሚያሳድግ ነገር ነው። ጠቀሜታው ሰፊ ነው ብለን ነው የምናደርገው ወይስ እነዛ ባላባቶች እንዳደረጉት ዛሬ ደግሞ የተለያዩ የሶሻል ሚዲያዎች ልክ የዛ የነበሩትን ሰዎች ስራ ነው የሚሰሩት? አይደለም እንዴ? ተክተዋቸው ቁጭ ብለዋል። የሰይጣን ስራ ነው የሚሉት። ያው ቋንቋው ተለያየ እንጂ እንደዚህ ነከሌ እንደ ተደርገዋል፣ ነከሌ በዚህ ወጥተዋል፣ ነከሌ በዚህ ብለዋል። ሰው የሚሰራውን ስራ አዲስ ነገር የሚመጣውን ነገር ሁልጊዜም ሪጀክት የማድረግ ሐሳቦች ይኖራሉ። ሰው ለዚህ ነው የበለጠ መስራት አለብን የምንለው እንጂ ብዙ የሥራ ባህል የተለወጠ የሚሰራ ስራ አለ።
በዚህ በመንገድ ስራ ባልኳችሁ አይነት ብቻ እንዳይመስላችሁ። ዛሬ ስለ ጥበብ ስለምናነሳ እኔ ዛሬ 2 ዓመት አካባቢ አንድ ተከታታይ ድራማ ላይ እሳተፍ ነበር። ይሄ ተከታታይ ድራማ በሳምንት 5 ቀን መተላለፍ አለበት። ይሄ ማለት በየቀኑ 30 ደቂቃ ፕሮዳክሽን መውጣት አለበት። ይሄን በየቀኑ 30 ደቂቃ ፕሮዳክሽን የማውጣት ስራ ለማምጣት በመቶዎች የሚቆጠሩ ወጣቶች 24 ሰዓት እንደ ንብ ነው የሚሰሩት። እዚህ ካሜራ የሚቀርጹትን ሰዎች እኛ ሰዎች ተቀርጸን መጨረሻ ላይ ስንናገር ሰዎች ቤት ቁጭ ብለው ዝም ብሎ የሚተላለፍ ነገር ሊመስላቸው ይችላል። አንዳንድ ሰዎች የማያውቁ ይሄ ልጅ ካሜራ መሸከሙ ስራ ነው። እዩት፣ ላብ ነው የሚያወጣው። መብራት የሚያበራው ሰውዬ ስራ ነው የሚሰራው። ያ 100 ምናምን ሰዎች ጋር ስንሰራ እንደ ፕሮዳክሽን ምግብ የሚያቀርቡ ሰዎች አሉ የሚሰሩ፣ ለዛ ሁሉ ክሩ ቤት የሚያከራዩ ሰዎች አሉ፣ ሜካፕ የሚሰሩ ሰዎች አሉ፣ ቁሳቁስ የሚያቀርቡ ሰዎች አሉ። አንዳንድ ጊዜ መዝናኛ ምናምን የሚባለው የቀልድ ስራ እንዳይመስላችሁ ብዬ it's a production, it's an industry, it's a big industry። እንደውም ከዚህ ጋር አያይዤ ማነሳው ብዙ ጊዜ አሁን ያው የአባቴ ከለቀቅኩ ያንዘርዝረኛ አይነት ካልሆነ በስተቀር በዓለም ላይ አሁን የኖሌጅ ኢንዱስትሪ ዘመን ላይ ነው ያለን። የምታውቁት ከሆነ ኖሌጅ ኢንዱስትሪ የምንለው ለምሳሌ ዓለም ትልቁ ሀብታም ምንድን ነው የሚሰራው? እንደ አውሮፕላን የሚሰራው ነው ትልቁ ሀብታም። ዛሬ እንደ ቲክቶክ የቻይና ባለሀብቶች ወይም ደግሞ ፌስቡክን ኤለን መስክን በምንድን ነው ሀብታም ይሆን? ኖሌጅ ኢንዱስትሪ ኢንፎርሜሽን ኢንዱስትሪ ነው እየመራ ያለው። ብዙ እውቀትን የሚያስተላልፉ መረጃን የሚያስተላልፉ ኢንዱስትሪዎች ናቸው። በጣም ሰፊ ሰዎችን እየቀጠሩ እየሰሩ ያሉት። እኛም ሀገር ቅድም እንዳነሳ ነው እነኚህ የጥበብ ኢንዱስትሪዎች በጣም ብዙ ሰው እያሳተፉ ነው። ቲክቶክ የሚሰሩትን ልጆች አሁንም እንዳልኳችሁ ኮንቴንቶቹን በሜሪታቸው በጥፋታቸውና በልማታቸው ነው ማየት ያለብን። እነዛ ሰዎች ግን በጣም ብዙ በዚህ በኖሌጅ ኢንዱስትሪ ውስጥ በጣም ብዙ ከረንሲ እያገኙ ነው። መስመር ማስያዝ ማስተካከል የኛ ኃላፊነት ነው። ማስተማር የኛ ኃላፊነት ነው። ነገር ግን በጣም ብዙ የሥራ እድል እየፈጠረ ነው። እያንዳንዱን በአጋጣሚ የሥራ እድል ፈጠራ ኤክስቴንቱንና የሚያስገባውን ገቢ ይዤ በደንብ ዳታውን ባቀርብላችሁ ደስ ይለኝ ነበረ። በዚህ በጠቅላላ በጥበብ ኢንዱስትሪ ውስጥ ያለውን ግን አፕዴትድ የሆነ ኢንፎርሜሽን ስለሌለኝ ነው። በእርግጠኝነት ግን የምነግራችሁ በብዙ 100 ሚሊዮኖች ገቢ የሚያስገኝ መስክ ነው። ስለዚህ ይሄን በደንብ ፕሮቴክት ማድረግ፣ ማስተማር፣ ማሳወቅ ያስፈልጋል። ታዲያ ለዚህ መንግስት ምን አደረገ የሚለውን አነሳለሁ። ለዚህ አንዱ ቅድም እህት ያነሳችው የስርዓተ ትምህርት ጉዳይ ነው። በኢትዮጵያ ውስጥ የሙዚቃ ትምህርት፣ የስዕል ትምህርት ተምራን ይሆናል ሁላችንም በተለያየ ጊዜ። አንዳንዴ ግን ትምህርቶቹ በጣም የሚገርሙ አይነት አፈጻጸም ነበራቸው። ለምሳሌ ሂሳብ አስተማሪ ሲያስቸግር ሲቀጣ ስዕል አስተማሪ እናረገዋለን ወይም ሙዚቃ አስተማሪ እና አባቴ ነፍሱ ይማርና ስርዓተ ትምህርት ውስጥ ይሰራ ነበርና ለሱፐርቪዥን ወደ ክልል ይሄዳሉ። ቆይቷል። ዛሬ 20 ዓመት አካባቢ 15 ዓመት አካባቢ ይሆናልና ሱፐርቫይዝ እያደረጉ ትምህርት ቤቶችን ክፍል ገባን አለ። ክፍል ገብተን ቁጫል። ያው አስተማሪው ሲያስተምር ሱፐርቫይዝ ለማድረግ እና የሙዚቃና የስዕል የስፖርት አስተማሪ ነው ሰውየው። ከዛ ገባ ክፍል ውስጥ ልጆች አላቸው፣ አያችሁኝ? አዎ በሉ ሳሉኝ። ምን አየ ሳሉኝ አላቸው። ቁጭ አላሉ። መስኮት ጋር ሄዶ ቁጭ አለ። ልጆቹ የሆነ ወረቀት ይዘው አደረጉ። በጣም ጥሩ። አሁን ደግሞ ትምህርት ጠቃሚ ነው የሚለውን መዝሙር አንድ ላይ እንዘምር አላቸው። የሆነ መዝሙር ዘመሯል። በጣም ጥሩ። አሁን እንነሳ፣ ዱብ ዱብ፣ እስቲ ዱብ 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 ዱብ። በጣም ጥሩ፣ በጣም ጥሩ አለች። ከዛ ጠራሁት አለ። ምንድነው ችግር? አሁን እንደዚህ ነው የምታስተምራቸው? አዎ። ለምንድን ነው? እኔ ሂሳብ አስተማሪ ነኝ፣ ተቀጥቼ ነው።
እና ስዕል እኔ ራሴም አልችልም። ሙዚቃ ሰምቼ አላውቅም። የዚህ አካባቢን ካልሆነ አላውቅም። ስፖርት በፍጹም በደረሰበት ደርሻለሁ። ግን ያው ስለተቀጣሁ ደሞዜ እንዳይቀር እነኚህን ነገሮች አስተምራለሁ። ያው በዚህ መንገድ ነው የመጣው። አሁን የዛሬ 5 ዓመት አካባቢ ክቡር ጠቅላይ ሚኒስትራችን ሀሳብ ሰጥተው ኮሚቴ አዋቅረው በጣም የሚያስደስተኝ የታሪክ አጋጣሚ ነው። በዛ ውስጥ አባል ሆኜ የክዋኔና የእይታ ጥበባት ትምህርት ካሪኩለም አስገቡ። ጥበብ እናንተ ይሄ ቸገረን፣ እንዲህ ይደረግልን፣ ድሃ ሆነናል፣ ሰው ስለ ጥበብ አያውቅም፣ ይሄን ነው የምትሉት ሁሉ ጊዜ። ስትራቴጂካሊ ፍቱት ሁሉን ነገር። ስለዚህ ትምህርት ካሪኩለም ውስጥ አስገቡት። በጣም ጥሩ ተባለ። ተደራጀን። ከየአካባቢው ምሁራን ተሰበሰቡ። እኔ እንዳልኳችሁ በጣም በታሪክ አጋጣሚ ሰብሳቢ ነበርኩ። ለ1 ዓመት ከ4 ወር አካባቢ አጥንተን ካሪኩለሙን ቀርጸን ምን ብለን ለትምህርት ሚኒስቴር አስረከብን። እንደምታውቁት ዛሬ ልጆች ካሏችሁ ትንንሽ ልጆች ታያላችሁ። የክዋኔና እይታ ጥበባት ትምህርት ከ1ኛ ክፍል እስከ 12ኛ ክፍል ይሰጣል። ለምን ይሰጣል ካላችሁኝ ይሄን ሁሉ መስመር ለማስያዝ ነው። የኛ ጄኔሬሽን ተበላሽቶ ከሆነ አዲስ ጥሩ ጄኔሬሽን ጥበብን ዋጋ የሚያውቅ የሀገርን ዋጋ የሚያውቅ በጥበብ ምን መሰራት እንዳለበት የሚያውቅ ትውልድ እንዲመጣ ነው። ትምህርቱንም ደግሞ አስተማሪዎችን ለማምጣት የተለያዩ የመምህራን ማሰልጠኛዎች ተከፍተዋል። ኮተቤ ዩኒቨርሲቲ ያስተምራል። በአሁኑ ጊዜ ተፈሪ መኮንን ያስተምራል። ሌሎችም በክልሎች ምክንያቱም ብዙዎቹ የፕራይመሪ ሌቭል ላይ ያሉት በአፍ መፍጫ ቋንቋ ስለሚሰጡ ሁሉም ክልሎች የመምህራን ማሰልጠኛዎችን እያቋቋሙ የጥበባት ትምህርትን እየሰጡ ነው። ዛሬ የማይገባን የሚያሳስበን ነገር የዛሬ 10-20 ዓመት ትምህርት ተምረው ያደጉ ከዛ ደግሞ አድቫንስድ ወደሆነ ነገር የሚገቡ የጥበብ ሰዎችን እቺ ሀገር ይኖራታል። አስተዳደግ ላይ መስራት ለምን ይጠቅማል ካላችሁኝ ዋናው ቁልፍ አስተዳደግ ነው። የጥበብ ሰው እንዴት ነው የሚያድገው የሚል ነው። ወንድማችን አባታችን ከፊታቸው አንድ የወታደር ማዕረግ ሰምቻለሁ። ሻምበል ነውት? አዎ። ይሄን ለምን አነሳው? ምናልባት ከሚሊተሪው የጥበብ አካባቢ መጥተው እንደሆነ ብዬ ነው። ቀደም ባለው ጊዜ ክቡር ዘበኛ፣ ፖሊስ፣ ብሔራዊ ቲያትር፣ ሀገር ፍቅር ኢንስቲትዩሽናል የሆነ የጥበብ እድገት ነው የነበረው። ልጆች ጥላሁን ገሰሰ በ15 በ14 ዓመቱ፣ ፍሬው ኃይሉ በ14 በ13 ዓመቱ በጣም ወጣቶች የሆኑትን ከትግራይ ከኦሮሚያ ከምን እየመለመሉ በዚህ የጥበብ አገልግሎት ውስጥ ያሳድጓቸዋል። ሀገር ምን እንደሆነ ያውቃሉ። ህዝብ ምን እንደሆነ ያውቃሉ። ስራ ምን እንደሆነ ያውቃሉ። ለሀገር ማገልገል ምን እንደሆነ ያውቃሉ። አሁን ጠቢባኖቻችን የት ነው የሚያድጉት? ትንሽ ላምርር ፍቀዱልኝ። ናይት ክለብ ነው የሚያድጉት። ከመጠጥ ከሌላ ክፉ ነገር ጋር ነው ጠቢባኖቻችንን የምናሳድገው። በዚህ ውስጥ ያደገው ልጅ ነው እና ስለ ኢትዮጵያ ጽፈን የምንለው እንዴት አድርጎ ከየት አድርጎ ያመጣው ያላደገበትን ቀን እኮ አናገኛቸውም። እኔ በጣም ይቅርታ እየጠየቅኩ ነው የምናገረው። ይሄንን እንዳይከፉብኝ ወንድሞቼ እህቶቼ፣ በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ግን ቀን መሰብሰብ ይቻላል ከያለን፣ ጠዋት መሰብሰብ ይቻላል ከያለን። የሉም እኮ የሌሊት ሰው አድርገናቸዋል እኮ። የጨለማ ወታደሮች አድርገናቸዋል እኮ። የብርሃን ሰዎች እኮ አይደሉም፣ ትተናቸዋል። 30 ዓመት አካባቢ በግሉ ይደግ ጥበቡ በራሱ ይሂድ ሲባል ምን ማለት ነው? የት ሄዶ ያድጋል? እንጀራውን ፍለጋ ናይት ክለብ ይገባል። እንጀራውን ፍለጋ ጨለማ ውስጥ ይገባል። ኢንስቲትዩሽናል የሆነ ሰፖርት መንግስት የሚደግፈው ጥበብ ዋጋ አለው ብሎ አሁን እንዳልኳቸው የሚያረግ ከሆነ ግን ምን ሊሰራ ጨለማ ውስጥ ይሄዳል? አላደገበትማ፣ አያውቀውማ፣ ይጸየፈዋል። እኔ የሀገር ነኝ፣ እኔ የህዝብ ነኝ፣ ህዝብ እኮ በጣም ይወደኛል ያከብረኛል ብሎ ያረጋል። በነገራችሁ ላይ ብዙ ማይወራ ብዙ ማይነሳ
ስነ ልቦናዊ ቀውስ አለ በጠቢባኖቻችን ላይ። እንኳን ለስራ መጥተው ሊያግዙ ስራ ስሩ ብለው እንኳን ሊደረግ ብዙ አይነት ነገር አለ። ለምን የሚውሉት የሚያድጉት የሚያግዛቸውን የሚሄዱት በዛ አካባቢ ስለሆነ ሰው እነኚህ አይነት ችግር ያለውን ነገር ማስተካከል ማረም ማረቅ ያስፈልጋል። ለዚህ ነው ወንድሜ እንዳነሳኸው ፖሊሲ ሰፊ የሆነ እንደ አባት እንደ ሀገር መሪ እንደ መንግስት እንደ ኃላፊነቱ ፖሊሲ እየሰራ ያለው ትምህርት ሰርቷል እንዳልኳችሁ ፍሬው ይታያል ወደፊት። አሁን የሰራነው ፖሊሲ ደግሞ ማበረታቻ ቀላል ነገር ይመስለናል። ለምሳሌ አሁን ሙዚቀኞቹ እንዳልኳችሁ ገንዘብ ፍለጋ እንዲህ አይነት ቦታ ከሚሄዱ የሙዚቃ መሳሪያዎቻቸውን ቀረጥ ሳይከፍሉ ተበረታተው ቦታ ለምሳሌ ስቱዲዮ የሚከፍቱበት ቦታ የሚበረታቱበት ፖሊሲ ከሰራን ወደ አገር ለማገልገል የሚያስችል ኢንሴንቲቭ ማትጊያ ማበርቻ ሰጠናቸው ማለት ያን ጊዜ ለመስራት ይመቻቸዋል። በቱሪዝም ረገድ የቱሪዝም ፖሊሲ ስላለን በቱሪዝም ረገድ በሆቴል በሎጅ በመሳሰለው የሚሰማራ ሰው እንደምታውቁት ብዙ ማበረታቻ አለው። የታክስ እፎይታ አለው። እቃዎች በሚያመጣበት ጊዜ ማበረታቻ ይሰጠዋል። ቢካዝ ይሄ ቀድሞ ስለተሰራ ነው። የቤት ስራችንን ስላልሰራን የጥበብ ፖሊሲ የለንም እንደ ሀገር። ይሄ ትልቅ የጥበብ ሀገር አሁን የጥበባት ፖሊሲና የፈጠራ ኢንዱስትሪ ፖሊሲ ረቂቁ ቀርቧል በቀደም። አሁን አስተያየቶች የተሰበሰቡ ነው። ይሄንን ሰርተን ስንጨርስ አንድ እርምጃ ተራመድን ማለት እንችላለን። ግን ስራችንን አልጨረስንም፣ ገና ይቀረናል። ክቡር ጠቅላይ ሚኒስትር ሁሌም ያነሱት ነገር ካያችሁት እዳ የዞረ ድምር ተሸካሚ ነው መንግስት። በተለይ አሁኑ መንግስት ብዙ እዳ ተሸክሞ ነው ያለው። እሱ መፍታት መስራት መፍጠን ይጠይቃል ሲባል ዝም ብሎ ለመፍጠን የሚደረግ ኢንትረስት እኮ አይደለም። ለምሳሌ ዓለም 4 ኢንዱስትሪ አብዮት ሲያሳልፍ ኢትዮጵያ አታውቅም። ዓለም ይሄን ሁሉ ኢንዱስትሪ አብዮት እያለፈ ለምሳሌ የመጨረሻው ኢንዱስትሪ አብዮት ጊዜኛ ጦርነት ላይ ነበር። አክቹአሊ ሁሉም ኢንዱስትሪ አብዮት ሲካሄድ ዓለም ላይ እኛ እርስ በርስ በመዋጋት ላይ ነው የምናሳልፈው። አንዳችን ጥይት በጣም ዝና ነው የሚመስለን። አሁንም በ21ኛው ክፍለ ዘመን አበበ እኮ እንትና ነው፣ ከበደ እኮ እንደዚህ ነው፣ በዚህ ነው ምለው በጣም የወደቀ በጣም ዝቅ ያለ ተራ ነገር በማውራት ነው ጊዜያችን የምናጠፋው። ቅድም ዶክተር እንዳለው ኢሬሌቨንት የሆነ አጀንዳ ላይ ነው አይምሮአችንን የምናጠፋው። አዚፍ እንደው እንደ ግለሰብ እንኳን የምታስቡት ነብዩ ባየ ይባል ሰውዬ እኔ ሁለተኛ ምኖር ይመስለኛል ተመልሼ ዓለም ላይ አንዴ ኖሬ ነው የምሄደው። ሄዶ የተመለሰ ሰው የለም። በዚህ አጭር ጊዜ ስለ ሰርጸ ስለ ከበደ ለማውራት የምችልበት ምን አይነት ትርፍ ጊዜ እንዳለኝ አላውቅም። ግን እሱ ነው አይምሮአችንን የያዘው። እዚህ ላይ ነው ታዲያ ጥበብ መስራት ያለበት ነው። ዛሬ አንዱ ቴካዌ ወንድማችን እንዳልከው ጥበብ የሚሰራውን እየሰራ ነው፣ ብዙ እያደረገ ነው። ግን አይምሮን ይውቀር ስራ ነው መውጫው፣ ስራ ነው አብዩ ነገር ብሎ መስራት አለበት። አያችሁ አሁን እኮ ስራ ነው ዋናው ነገር ከማለት ጭራሽ የሚሰራውን ሰው የሚያደናቅፍ ኮንተንት ነው የሚሰራው። እኔ የሚደንቀኝ እኮ ነገር ነው። አጃይባ ቀባ ይላል ኦሮሞ። እንዴት ነው ከዚህ ጀምረ እስከዛ ስትሄድ በአይንህ የምታየውን ጥበብ ጭራሽ የማያየውን ይሰራል። ሰዎች የማይደርሱበትን ፕሮጀክት አድርጎ ወደፊት ተመልክቶ ያሳያል እንጂ ጭራሽ ሲሰራ የሚያየውን ሰው እንዴት ያደናቅፈዋል? እንዴት ይወቅሰዋል? እንዴት ይሰድበዋል? እንዴት በስድብ ይጠመቃል? ሰው በስራ ይነሳል እንጂ። እና ይሄ ነው የጥበብ ኃላፊነት። እና በጣም ብዙ ጎበዝ ልጆች አሉን፣ በጣም ብዙ ጎበዝ ወጣቶች አሉን፣ በጣም ጎበዝ ጠቢባንም አሉን።
ኢትዮጵያ እድለኛም ሀገር መሆኗን እንዳትረሱ። አሁን መረር አድርገን የምናነሳው ለማረም እንዲቻል ነው፣ ተያይዘን እንድንፈጥን ነው እንጂ አጀነራላይዝድ እንደዚህ ድምስስ አድርገን ጠቢቡ ይሄ ነው፣ ድምስስ አድርገን ጥበብ ይሄ ነው፣ ማይረባ ነው የሚባል ነገር የለም። ቅድም እንዳልኳችሁ ብዙ ጥሩ ስራዎች አሉ። እንዳልኳችሁ ወቀሳችንንም መልክና ሲዘው መስመራ ሲዘን እንሂድ። በተለይ አሁን ወጣቶች ላይ የምናደርገው ነገር ከዓለም የእርምጃ መጠን ጋር አስተያይተን ልጆቻችን አርቀን መልካም ነገር እንዲያረጉ አድርገን ነው መሄድ ያለብን እንጂ ልክ ከማርስ እንደመጡ ልጆች አድርጎ የሚደረገውንም መገፋፋት ብዙ ማየት የለብን፣ መውሰድ የለብን። መደገፍ፣ ማስተማር፣ ማሳወቅ፣ ወደ መልካም መንገድ መውሰድ ነው ያለብን። እንደውም ኃላፊነቱ የኛ ነው። ቅድም አንድ ሰው አይ ቲንክ ማን እንደሆነ ወደ ራሳችን ነው ሁላችንም አጥፍተናል መስራት አለብን ወዳለው ነው ምን ሄደ እና በተለይ በእኛ በባህልና ስፖርት ሚኒስቴር ውስጥ በጣም ከፍተኛ ቁጭት ያለበት ስራ ነው አሁን እየሰራን ያለነው እየሞከርን ያለነው። በዚሁ ማስተላለፍ የምፈልገው በአጠቃላይ በሀገራችን ውስጥ ያሉ በሙሉ የባህል የኪነ ጥበብ የስፖርት ሰዎች ይሄንን አደራ ለመወጣት ስራን ከፍ ለማድረግ ሰራተኝነትን ከፍ ለማድረግ አብረን እንስራ የሚል ጥሪ አስተላልፍላችኋለሁ። በጣም አመሰግናለሁ። እጅግ ከልብ ነው የምናመሰግነው። ለሶስቱም ደግሞ አንዴ ባካችሁ እስቲ ይሄን የመሰለ የጠለለ ዕውቀት ስላካፈሉ የስራና ክህሎት ቢሮ ኃላፊው ክቡር አቶ ሚሊዮን የመዝጊያ ንግግር ለፕሮግራሙ ይህንን 4ኛ ክፍል አስመልክቶ መክፈቻ ንግግር እንዳደረጉልን ሁሉ የመዝጊያ ንግግር ያርጉልን። ሶስቱም አቅራቢዎች በጣም ብዙ ቁም ነገሮችን እንድናይ ነው ያደረጉትና ይሄ መድረክ ያው ሲዘጋጅ ነው የቆየውና ቀጥሎም የሚቀጥል ነው የሚሆነው። ከቤተሰብ ጋር ከትምህርት ቤት ጋር ተያይዞ ከትምህርት ስርዓቱ ጋር ተያይዞ እንዲሁም ከህግ ጋር ተያይዞ ባለፉት ጊዜያት ተካሂዷል። ቀጣይ ከሃይማኖት አባቶች ጋር ያው በተመሳሳይ ሁኔታ ይቀጥላል። በስራም የተሳካላቸውንም ጭምር አካቶ ነው የሚቀጥለውና የአንድ ጊዜ መድረክ አይደለም የሚቀጥል ነው ማለት ነው። ዛሬ ከኪነ ጥበብና ከሚዲያ ጋር አያይዘን ነው እያየን ያለ ነው። ስለዚህ ይሄ እንደ ስርዓት ሆኖ የሚቀጥል ነው የሚሆነው። ምክንያቱም የባህል ግንባታ ቀጣይነት ያለው ስራን የሚጠይቅ የብዙ ተዋናይንን ጥረት የሚጠይቅ በመሆኑ በዛ መልኩ መውሰድ በጣም ጠቃሚ ነው የሚል ሐሳብ ነው ያለኝ። እኔ ከቤቱ ከመድረኩም በጣም እንደማጠቃለያ የሚሆን ሐሳብ ተሰጥቷል። ትክክል ነው። ከስራ ጋር ተያይዞ መታረም የሚገባቸው ሳይታረሙ የመጡ ብዙ የተዛቡ አመለካከቶች ነበሩ፣ ዋጋም አስከፍሎናል የሚለውን ነገር በደንብ መውሰድ ያስፈልጋል። የተሳካላቸውንም ሀገራት ማንሳት እና እነሱንም ስም መጥራት ለዛሬ ስለሚጠቅመን እንጂ እነሱን ስለምንሆንም አይደለም። ሙያን በማክበር ነው፣ ስራን በማክበር ነው የተሳካላቸው። እኛ ዛሬ አሳንሰን የምናያቸው ትንንሽ የሚመስሉን ስራዎች ሙያዎች አክብሮ መዝግቦ አባት ለልጁ በስርዓት በማስተላለፍ ነው የኢንዱስትሪ አብዮት የተሳካ እንዲሆን ማድረግ የቻሉት። እና እኛ ደግሞ እነዚህን ከትንንሽ ጀምሮ ወደ ትልልቅ ኢንዱስትሪ ማደግ የሚችሉ ሙያዎችን ባለማክበራችን ዋጋ አስከፍሎናል። ይሄ ለብዙ ጊዜ አብሮን የቆየ ጉዳይ ነው። ግን ደግሞ ቅድም ፕሮፌሰርም እንዳነሳው ሌሎችም እንዳነሱት ባለፉት 2-3 ዓመታት ደግሞ በዚሁ ከተማ ውስጥ የመጡትን የስራ ባህል ደግሞ ለውጦችን ስናይ ጨለምተኛ አይደለንም። ማታም ቀንም ሰው መስራት መጀመሩን ማየት እንችላለን። አመራሩም ጭምር ማታም ቀንም መስራት የሚችልበት የስራ ከተማ የልማት አብዮት እያካሄደች ያለች ከተማ ናት ስንል ቀላል አይደለም። ፈረንጆችን አገኛለሁ እኔ በነበርኩበት ስራ ላይ ብዙ ጊዜና ይነግሩኛል። እኔ የኛ ሰዎች የኛ አመራር አይደነቅም እዚህ ከተማ ላይ ስለመጣውና ስለታየው ለውጥ። ፈረንጆቹ በ6 ወር ውስጥ ተመልሰው ሲመጡ አዲስ አበባ ላይ በሚያዩት ይገረማሉ። ያላቸው ስርዓት ራሱ በዚህ መልኩ ልማትን ለማፋጠን አይመችም ኢቭን ባደጉ ሀገራት ላይ፣ ምክንያቱም በብዙ ምክንያት ማለት
እና ይሄ ተሰርቶ የስራ ባህል እየተለወጠ በመምጣቱ የመጣ ተአምር ነው። ይሄንን በደንብ መውሰድ ያስፈልጋል። በነገራችን ላይ በኮሪደር ልማት በወንዞች ዳርቻ ልማት ብቻ ሳይሆን በማህበራዊ ልማት በኢኮኖሚ ልማት በብዙ መልኩ የምናያቸው እጅግ የሚያስገርሙ ስራዎች ናቸው እየተከናወኑ ያሉት። በቅርቡ ታስታውሳላችሁ ደቡብ አፍሪካ መሪው ጭምር ጆሃንስበርግ ከአዲስ አበባ ትማር እንዴ! ይሄንን እኛ ውስጥ ስላለን ቀላል መስሎ እንዳይታየን ማለት ነው። ለውጡ ቀላል አይደለም። ኢትስ ሚራክል። በሌላ በኩል ደግሞ አሁን ላይ የባከኑ ጊዜያት አሉን። ቅድም በኢንዱስትሪ አብዮት ታሪክም ፕሮፌሰር እንዳነሳ የባከኑ ጊዜያት አሉን። ሁለተኛ ትውልድን ደግሞ የምንረዳበትን መንገድ በደንብ በልኩ ማየት አለብን። ትውልድ የራሱ ባህሪ ነው ያለው። ያለፈው ትውልድ ያለውን አዲሱን ትውልድ በድካም ነው ብዙ ጊዜ የሚያነሳው። ይሄ በ3000 ዘመን ታሪክ ሲመረመር ያለፈውን ትውልድ ሲኮንን ነው የሰው ልጅ የመጣ። አዲሱ ትውልድ ዘመኑን የምንረዳው አዲሱ ትውልድ ይሄ አዲሱ ትውልድ የሚጎልበትን እያቃናን እየሞላን ግን ደግሞ ከሱ የምንጠቀመውን ይሄን ሀገር የሚያሻግረው ወደፊት የሚወስደው አዲሱ ትውልድ ከጥቂት ጊዜ በኋላ ወይም አሁን ባለንበት ራሱ ያለንበትን ዘመን ለመረዳት የሚከብድ ዘመን ውስጥ ነው ያለነው። ይሄን ሊረዳ የሚችለው አዲሱ ትውልድ እና ይሄን በደንብ መውሰድ ያስፈልጋል። ይህ እንዳለ ሆኖ ግን ራስን መቻል፣ ትጋትን፣ ትብብርን ይሄንን በደንብ ማነጽ ያስፈልጋል። በቤተሰብ ደረጃ ትልቁ ኃላፊነት የቤተሰብ እንደ መንግስት እኮ ቤተሰብ ስለ ልጁ ከሚያስበው በላይ ማሰብ እንደው አንዳንድ በእኛ ሀገር ላይ ነው እንጂ እንደዛ ሊሆን አይችልም። እንደ ፕሪንሲፕልም ማለት ቤተሰብ ነው ስለ ልጆቹ የሚያስበው። ልጆቹን ለምሳሌ በማነጽ ላይ፣ በማስተማር ላይ፣ በማብቃት ላይ ከቤተሰብ ደግሞ የሚቀበለውን አደራ ተቀብሎ መንግስት ይሰራዋል። ቅድም በባህልም ይሁን በትምህርት የሚገነቡትን በተመለከተ ማለት ነው። እነዚህ ተያይዞ የሚሄዱ ጉዳዮች ስለሆኑና እነዚህን በደንብ ልንይዛቸው ይገባል። አሁን ላይ ኢቭን የትምህርት ስርዓቱንም ጭምር የመቀየር ስራ ነው እየተሰራ ያለው። ቅድም በተነሳ እኔ ትምህርት ሚኒስቴር ላይም ሰርቻለሁ፣ ትምህርት ቢሮም መርቻለሁና በብዙ ሀገራት የትምህርት ስርዓትን የማየት እድልም ገጥሞኝ አይቻል። ጉዳዩ ያለው አዲሱን ትውልድ ከመገንባት አንጻር ትልቁ ጊዜውን አዲሱ ትውልድ የሚያሳልፈው ትምህርት ቤት ላይ ከመዋዕለ ሕፃናት እስከ ዩኒቨርሲቲ ቲቬት ድረስ ቀለምን አስልጸኖ ብቻ የሚወጣና ቅድም እንደተባለው ተቀጣሪ የሚሆን ሳይሆን የሙያ ባለቤት የሚሆን ትውልድን ነው መገንባት የሚገባን። ለዚህ ደግሞ ቴክኒክና ሙያ ትምህርት ስርዓታችንን አዲስ ሞቶ ነው በቲቬት ላይ ያመጣ ነው። ቴክኒክና ሙያ ኮሌጆቻችን ከስልጠና በላይ የሚል ነው ሞቶ ራሱ። ይሄ ማለት ስልጠናን ብቻ የሚያሰለጥኑ ሳይሆኑ እነሱ ራሳቸው የፈጠራ ማዕከላት እንዲሆኑ፣ የኢንተርፕረነርሺፕ ማዕከላት እንዲሆኑ ጭምር ነው እየተሰራ ያለውና እነዚህን አዋህደን ብዙ ርቀት መሄድ እንደምንችል በደንብ መውሰድ ያስፈልጋል። እዚህ ላይ ግን ያው የሰው ልጅ የሚያስበው በቁጥሮች አይደሉም፣ በግራፎች አይደሉም ይላሉ የሰውን አእምሮ የሚያጠኑ ሰዎች። የሰው ልጅ በስቶሪ ነው የሚያስበው። ስቶሪዎች ደግሞ ተቀምሞ የሚቀርቡት በጥበብ ነው። አሁን ከነቅድሙ እናንተ ስትናገሩ አንዱ በሌላ ቃና ነው፣ ሶስታችሁም በተለያየ መልኩ ነው የምታቀርቡት። ይሄ ነው ጥበብ ማለት። እና በሰው አእምሮ ውስጥ እኔ አሁን እንደ አንድ አመራር ወይ እንደ ካድረብ እንደማቀርቡ አይደለም፣ ያው የራስም እንትን ብኖረው ማለት ነው። ስለዚህ የሰውን አእምሮ አዲሱን ትውልድ የምናገኝበትን ስቶሪዎች ልናሰርጽ የምንችለው ደግሞ ጥበባትን በመጠቀም ነው። ሁለተኛ ደግሞ ሚዲያዎችን በዚህ ዘመን መደበኛ ሚዲያ ድሮ የለመድነው ብቻ አይደለም፣ ከመደበኛው ሚዲያ በተረፈ ያሉትን ሶሻል ሚዲያና ዘመኑ ያፈራቸውንም ተጠቅመን እኛ በምንፈልገው ብቻ ሳይሆን ዘመኑን በሚፈልገው ትውልዱ በሚፈልገው መልኩ ገብተን የትውልዱን ስነ ምግባር፣ የሥራ ባህል ማነጽ እንችላለን። ይሄንን ለማድረግ ነው ዛሬ ይሄ መድረክ የተዘጋጀው። ይሄንንም ነው ይዘን የምንመለሰው ማለት ነው። የዛሬ መድረክ የአስራና ክህሎት ቢሮ ተለይቶ የተሰጠው ተልዕኮ አለ። ሁሉንም ስራ የመስራት ኃላፊነት የለውም። ከስራ ጋር ተያይዞ ያሉን የባህል ግንባታ፣ የስራ ዕድል ማመቻቸት እና እዚህ ላይ ነው የኪነ ጥበብ ባለሙያዎችም ከኛ ጋር በመተጋገዝ የሚዲያ ተቋማት ከኛ ጋር ተጋግዘን አዲስ ባህል እንድንገነባ ያስፈልጋል። የባከኑ ጊዜያትን እንዲያካክስ የሚችል በፍጥነት አሁን ላይ የተጀመሩ ልማቶችን የሚያስቀጥልና ፈጠራን ፍጥነትንና እንደገና ደግሞ አንዳንድም ዘመኑ በሚጠይቀው መልኩ መሄድ የሚያስችሉ ስራዎችን አብረን እንሄዳለን የሚለውን ብንይዝ ጥሩ ነው። ይህንን ለማድረግ ዛሬ በእውነት እጅግ የምናከብራችሁ የኪነ ጥበብ ባለሙያዎች፣ ትልልቅ አባቶች ከኛ ጋር አላችሁ። በጣም ደስ ብሎኛል እናንተንም በማየት
ሚኒስትር ዴኤታውም ሌሎቻችሁም ከኛ ጋር በዚህ መልኩ በመገናኘት መሰረታዊ የሚባሉ ጉዳዮችን ተነጋግረናል። ይሄ ተጠናክሮ የሚቀጥል ነው የሚሆነው። ከናንተ ጋር በመስራት የተሻለ የሚሰሩ እጆችን እንፈጥራለን፣ እንገነባለን የሚል ሐሳብ አለኝ። እጅግ አድርጌ አመሰግናለሁ። የተከበሩ አቶ ሚሊዮን ከልብ እናመሰግናለን። ፕሮግራማችን እንግዲህ የመጨረሻው ድምዳሜ የሚነግረን ምንድነው? ይሄ ሁሉ ውይይት፣ ይሄ ሁሉ በዚህ ሰዓት መቀመጥ የሚነግረን አንድ ነገር ስለ ሀገሬ ያገባኛል፣ ስለ ከተማዬ ያገባኛል፣ አለሁበት እኔም ወስዶ የቤት ስራ አለ። ከዚህ በኋላ የሚባክን አቅም ሊኖር አይገባም። ከዚህ በኋላ ከፊት ሆኖ እንዳናልፍ፣ ከኋላ ሆኖ ወደ ስልጣኔ እንዳንሄድ፣ ወደሚመጥነን ቦታ እንዳንሄድ የሚጎትተንን ኃይል በጥበብ ተጠቅመን በጥበብ እየበጠስን ወደሚገባንና የሚጠበቅብን ደረጃ በፍጥነት አሊያም ደግሞ በመዝለል መድረስ አለብን ብለን አምነን መኖሩን ያሳያልና የዚህ ፕሮግራም የጥበብና የሚዲያ ማህበረሰብ ለስራ ባህል ግንባታ ያለው ሚና አስመልክቶ የነበረው ውይይት በዚህ አብቅቷል። በሌላ ርዕሰ ጉዳይ እስክንገናኝ ቸርን ሰንብት።